ማንኛውም ጊዜ ወደ አላህ የሚመለሱ ሰዎችን አላህ ይወዳቸዋል። ወከዛሊከ ወዩሒቡ ልሙተጠሂሪን ወደ የሚጠራሩ የሚጸዳዱ ሰዎችን አላህ ይወዳቸዋል። ውስጣቸውን ከመጥፎ አስተሳሰብ፣ ከምቀኝነት፣ ከሽርክ፣ ተሸክ የሚያጠሩ ውጫዊ ነገራቸውን ደግሞ ከማንኛውም ነጃሳና ቆሻሻ የሚያጸዱ ሰዎችን አላህ ይወዳቸዋል። እንግዲህ እንደሚታወቀው ውዱ የነቢያችን ዓለይሂ ሰላቱ ወሰላም ኡማ የእሳቸው ተከታይ ኻስ ነው ወይስ ቀደምት ህዝቦችም ውዱ ያደርጉ ነበር ወይ ሶላት ሲሰግዱ በሚለው ላይ ዑለማዎቻችን ይኻለፉና ነገር ግን አመዛኙ ውዱ ማድረግ የዚች ኡማ ኻስ አይደለም፣ ቀደምቶቹም ውዱ ያደርጉ ነበር አሉ። የዚች ኡማ ኻስ ሳይሆን ቀደምቶቹም ያደርጉ ነበር የሚለውን ብዙዎቹ ይመጡ። ለዚች ኡማ ግን ለየት ያለ ስጦታ አላት ከውዱ ጋር ተያይዞ ለዚች ኡማ ለየት የሚያደርጋቸው ነገር አለ። እሱ ምንድነው? ነቢያችን ዓለይሂ ሰላቱ ወሰላም ኢነ ኡመቲ የእቱነ የውመ ልቅያመቲ ጉረን ሙሐጀሊነ ሚን አተሪ ልውዱእ አሉ። የኔ ኡማዎች የኔ ተከታዮች ነገ በአኼራ ግንባራቸው እያበራ ግንባራቸው ቦቃና እንደዚሁም ደግሞ አራት እግር አሻራማ ሆኖ ይመጣሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይሄ ደግሞ ከውዱ ፈለግ የተነሳ ነው አሉ። ግንባራችን ፊታችንን ስለምናጠብ ውዱ ስናደርግ፣ እጃችንን ስለምናጠብ፣ እግራችንን ስለምናጠብ እጃችን፣ እግራችን፣ ግንባራችን እያበራ ነው የኔ ኡማዎች ነገር ሊመጡት ብለዋል። ይሄ እንደ አይነቱ ባህሪ የዚች ኡማ ኻስ ነዋል። ይሄ የዚች ኡማ ኻስ መለያ ነው። ረሱል ሰለላሁ ከዕለታት አንድ ቀን ጥያቄ ቀረበላቸው። ያ ረሱላህ የእርስዎን ኡማ ግን ከሌላ ኡማ በምን ይለዩታል አሏቸው። ኡማዎች በአጠቃላይ ወደ 70 ኡማ አሉ፣ 70 ህዝቦች አሉ። የረሱል ሰለላሁ አንዱ ናቸው ከሰባው። ከሌላ ኡማ ከነቢዩላህ ኑህ ዓለይሂ ሰላም ኡማ፣ ከነቢዩላህ ሁድ፣ ከሷሊህ፣ ከሹዓይብ፣ ከዩኑስ ከዚህ ከነዚህ ነቢያቶች ተከታዮች የእርስዎን ተከታይ በምን ያውቋቸዋል ለይተው ሲባሉ እንደለመሆኑ አንድ ሰው የሆኑ ቀለም አላቸው እንስሳቶች ውስጥ የእሱ እንስሳ ለየት ያለ ቀለም ያላት ብትሆን ያችን ለየት ያለች ቀለም ያላትን ቦቃማ የሆነችውን እንስሳውን ለይቶ ያውቃትም ትጠፋዋለች? እንደ አትጠፋው። ቀይ ከብቶች ቢሆኑ እዛ ውስጥ ደግሞ ግንባሯ ነጭ ያለባት እግሯ የግፊት እግሯም የኋላ እግሯም ነጭ ያለባት እንስሳ ብትኖረው የእሱ እንስሳ እንደዚህ ለየት ያለች ከሆነ ትጠፋዋለች? አትጠፋውም። ሌሎች ቀያይ ናቸው፣ የእሱ ግን ግንባሯ ላይ ነጭ ያለባት እግሮቿ ያ ነጭ አለባቸው። ስለዚህ ይለያታል ማለት ነው። በምንም መልኩ ልጠፋው አትችልም። እንደዛ የኔ ኡማዎች ከሌሎቹ ይለያሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ውዱ የዚች ኡማ ኻስ ባይሆንም እንኳ ይህ አይነት ማዕረግ ይህ አይነት ባህሪ ግን የዚች ኡማ ኻስ ነው ማለት ነው። እና ውዱ ግዴታ የሆነው መች ነው የሚለው ጥያቄ ይመስል ውዱ ግዴታ ነው? አዎ ግዴታ ነው፣ ምንም ሸክ የለም። አላህ ስብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ኢዛ ቁምቱም ኢለ ሰላቲ ፈግሲሉ ውጁሃኩም ወአይዲየኩም ኢለ ልመራፊቅ ወምሰሑ ቢሩኡሲኩም ወአርጁለኩም ኢለ ልከዕበይን ብሎ አላህ ስብሓነሁ ወተዓላ አስቀምጦታል። እናንተ ያመናችሁ ብሎ አላህ ያ አዩሃ አለዚነ አመኑ ኢዛ ቁምቱም ኢለ ሰላት ወደ ሶላት መቆም ባሰባችሁ ጊዜ አለ ያኒ ኢዛ አረድቱም አልቂያመ ኢለ ሰላት ወደ ሶላት መቆም በፈለጋችሁ ጊዜ ፈግሲሉ ውጁሃኩም ፊቶቻችሁን እጠቡ፣ ወአይዲየኩም ኢለ ልመራፊቅ እጆቻችሁን እስከ ክርኖቻችሁ ጭምር እጠቡ፣ ወምሰሑ ቢሩኡሲኩም ራሶቻችሁን ሙሉ ራሳችሁን አብሱ፣ ወአርጁለኩም ኢለ ልከዕበይን እንደዚሁም ደግሞ እግሮቻችሁንም እስከ ቁርጭምጭሚቶቻችሁ ጭምር እጠቡ ብሏል አላህ ሱብሓነሁ ወተዓላ። ወግሲሉ አርጁለኩም ኢለ ልከዕበይን ማለት ነው ማዕጡፉን አላ ማ ቀብለህ። ይሄ ግዴታነቱን ያረጋግጧል፣ ምንም ሸክ የለው። ነቢያችንም ዓለይሂ ሰላቱ ወሰላም ውዱ የፈታ ሰው ሶላቱ ተቀባይነት የለውም ሐታ የተወضአ ውዱ እስካላደረገ ድረስ ውዱ የሌለው ሰው ውዱ እስካላደረገ ድረስ ሶላቱ ተቀባይነት